كما عند بخاري لي بتزجبوا أبي هريرة باستلالفت حديث لي نبي عليه الصلاة والسلام يتوسنن سراويت الدرجتو عزمته سراويتون زمة النات ألا تقام فالم جمر طورون الشنفنا ياشنفنا مششت سيجمرو كالنسوس عند مطفو سؤال بزو صحابة يقدل طورنيا السن تكتلن درسنبت إلى السن سندرسبت بزعفوا تتألل سيتأللم لنقلو سنل عند يانصار بصابرونيال يا سو من على لا إله إلا الله سلمنا مسكر ያው የጦርነት ስትራቴጂ መሆኑ ነው ሊገለው ስላለን አሁን ታጭበረብራለህ እንዴ ስንት ሰው ገለ ሊገልጽል ነው እንዴ ገደልኩት ይላል ሒብ ረሱልላህ የረሱል ውድ ወዳጅ ነበር አባቱን በጣም የሚወዱት ሰው ነበር ከዛ ነብዩ አለይሂ ሰላቱ ወሰለም የጦርነቱን ዜና ተቀበሉ ሙሉን ተረካ ካዳመጡ በኋላ እሱ የሰራውን ዜና ሰሙ ያአላህ መልእክተኛ አንድ ሰው ነበር አውቆ ላ ኢላሃ ኢላላህ ሲል ገደልኩት አላቸው رسول فيتاتشو تلوّد أقتلته بعد أن قال لا إله إلا الله لا إله إلا الله قال بوهلا قدلك والو أو يا الله ملك تنيا أو كوكون والو إيش لا إله إلا الله يوم القيامة متى ستموقته ملسه من دنوالو يا الله ملك تنيا أو كوكونو لا تبربرنو قالين صحابة قالوال قالين يقدلوا السنو قالين يقصلوا السنو زرزرا وتا تاريا يوم القيامة لا إله إلا الله متى ستيقه ملسه من دنوالو يا الله ملك تنيا استغفار أرقلين يا لاجو ما عندنا ملسه يوم القيامة لا إله إلا الله ستيقه تدعقموا بنيلا والله لا كذاب فيت سلمي بالنبر بيتمنيو لا إله إلا الله عند مشرك عند كافر لطورنة استراتيجي بلو يتتكمو قال مالت يا الله ملك تنيا أوكو كون يالو لقلو سلني يالو علاتشو عشقك صدره قلبون كفتها لندي ونتون يبل يوشتون يبل بمن تعقال الله دنقت رادك الله إيهيك أي مسمر إنيا مؤمنوش سونانا كفر سوچ مشركان የሽርክ ስራ ሲሰራ ይሄ ሽርክ ነው እንላለን የሞቱ ሰዎችን ድረሱልኝ ሲል ነሺዳው ላይ እስቲጋሳን ሲለቅ ቀብር ላይ የሄደ ጠውፎ ድረሱልኝ ሲል ድርጊቱ ሽርክ ነው እንላለን ሙሽሪክ ግን አለ ሰውየው ላይ ለመዳኘት ضوابط التكفير አለ ያን ሰው ሙሽሪክ ካፊር ለማለት ብዙ ምን ወጣው አቀበት አለ ከባድ ነብዩ አለይሂ ሰላቱ ወሰለም كما عند البخاري من صلى صلاه يسجدنا صلاة يسجد واستقبل قبلتنا قبلاتشن تقطاعته يسجد واكل ذبيحتنا ياردنون يبلا فذلكم المسلم السو مسلم ነው መስፈርታችን እሱ ወደ ቂብላ ከሰገደ አብሮን ከሰገደ ያረድነውን ከበላ ሙስሊም ነው እዛ በኋላ አንፈላሰፍም የሽርክ ስራ ከሰራ ሽርክ ነው እንለዋለን ሙሽሪክ ግን አለ አሁን ሰዎችን ማክፈር አስደንጋጭ ሁኔታ ነው የቁርአኑን ተፍሲር ያጣመሙ ثم كفروا ثم امنوا ያሉ ሙስሊምን ከእስልምና ዳራ ለማስወጣት አስደንጋጭ ሁኔታ እየሰማ በአስማው ሲፋት አጀንዳ ላይ አህሉል ሐዲስ አሉ የነ ኢማም አህመድ መዝሐብ ከዛ የነ ኢማም አልአሽዓሪ ኢማም አልማቱሪዲ እነዚህ ሶስቱ ዑለማዎቻችን ያጸደቋቸው መስመር ናቸው በደረጃ ይለያያሉ አህሉል ሐዲስ እናስቀድማለን ኢማም አህመድ ይሄዱበት ለአላህ አለኝ ያለውን ሲፋ እናጸድቃለን እንዴት ሲባል ليس كمثله شيء وهو السميع البصير كفوا احد هل تعلم له سميا مسعيه والله غني عن العالمين ከዛሳ ተእዊል ውስጥ ይገባሉ አሽዓሪዮች እነዚህን ኢማም ኢብኑ ተይሚያ من اهل السنه والجماعه ጽፏቸዋል እኛ ሙስሊምን አናከፍ ሙስሊምን ሙሽሪክ አንልም ይሄ የሙስሊሞች አቋም አይደለም ኢማሙ አቡ ሐኒፋ እንዳሉት አንድን ሰው ተሳስቼ ካፊር ከመል አንድ ሺህ ካፊርን በስተት ሙስሊም ብንመርጣለን አንድ ሰው ላ ኢላሃ ኢላላህ ካለ በኋላ ከክልሉ ማውጣት ከባድ ከሰርክሉ ማስፈንገጥ ከባድ አሁን ቃሉ ቀሏል በሚዲያ ላይ የምትሰሙት ከባድ ነው እገሌ ሙጀሲም ካፊር ይላል አመታት እድሜው ለዲን የሰጠን ሰው ቡኻሪና ሙስሊምን ቁጭ ብሎ የሚያቀራውን ግለሰብ
ይሄ ከሉብናን የመጣ የመሻሪዕ الخيرية መዝሃብ አለ ሰዎችን የሚያከፍሩበት እሱ ኢትዮጵያ ውስጥ መብቀል ጀምሯል። ሙስሊሙ ጥንቃቄ ያሻው። አንድ ሰው አንዱ ሙሽሪክ ሲል ካየው መስመር ለቋል ማለት ለአመታት በሰለፊዩ ወገን ያለውን ጀማዓት التكفير والهجرة ስንታገል ኖር። አሁን ደግሞ ከታች በሱፊያ ስም መሻሪዕ መጥቶ ኢትዮጵያ ውስጥ ሙስሊሙን ካፊር የሚል ደግሞ ሌላ ሙስሊሙ ከዚህ ነፃ ይሄን የነብዩን ሐዲስ ቡኻሪ ላይ የተጠቀሰውን ሁሌ ያዙት። አቀተልተሁ بعد ان قال لا اله الا الله لا اله الا الله ካለ በኋላ ገደልከው። እቺ አጥር ከባድ ነች። እቺን ያለን ሰው ማክፈር ሙሽሪክ ማለት ከባድ። ተውሂድ እናስተምራለን፣ ሽርክን እናወግዛለን፣ ሰዎች ሙሽሪካን ይሄን ካሉት ጋር መታተፋል ማለት። አሁን ደግሞ ከዚህ ታች ሌላው መጣ። ثم كفروا ثم امنوا እያለ የቁርአኑን አንቀጽ አጣሞ ሙስሊሞችን የሚያከፍር ግሩፕ ታያለ። ጥንቃቄ ይሻል። በሰለፊያም ጭምብል ይሁን በሱፊያ ጭምብል የሚመጣን ያክፍሮት ኃይል አንቀበል። ወደ ቂብላ የሰገደ ያረድነውን የበላ ሶላታችን የሰገደ እሱ ሙስሊም ነው ተብሏል። ተቀብለን ነው የምናልፍ። ተውሂዱን እንማማራለን። ከዛ በኋላ የነብዩ አለይሂ ሰላቱ ወሰለም የህይወት ገጽ ብዙ ነው። የቱን ገልጸን ጨርሰዋል? ባይሆን ለዛሬ ችግሮችን ስናይ እናስተውል ዘንድ አንቸኩል ዘንድ ፈተበየኑን እንደ ስንቅ እንውሰድ። ሁለተኛ ሙስሊም የተባለን የሰገደን ሰው ላለማክፈር ሙሽሪክ ላለማለት ሁሌም ጥንቃቄ መገለጫችን ይሁን።